ሰላም ነው ያለውበት እነግራታለሁ ቤቴን አሳያታለሁ ለብሮ ማሳያት እኔ ሄዳለሁ እንጂ እሷ ነው ጋትመጣ ሁለተኛ ደረጃ ደግሞ አንተ የመን ድረስ ሂደክ ሰላምን አስፈራርተክ ሱመያ ያለችበትን ንገሪኝና ፓስፖርቱን አምጩ ይቅርታ ሚሞሪውን አምጩ የምትላት ማለት ነው አንተ እኔ ያለውበትን ማወቅ ከፈለክ እኮ አልኩክ ልጁን አስመርምረው አንተ ሌላ ነገር ሌላ ታሪክ ውስጥ ምን አስገባ ሌላ ታሪክ ውስጥ አውዝ ቢላህ ምን ሸይጣን ረጅም አንተ ልጁ ያንተ ከሆነ በየቦታው የርክ የምትፈለፈል ከሆነ እሱ የራስ ጉዳይ እኮ ነው በቃ አማን እኔ እናንተ እንላያለን ልጆችን ታሳድጋለህ ግን አንተ ልጆቹን ራሱ አትፈልግም መጀመሪያ በየትም የዘራቸው ልጆችን ሰብስብዛ ይሄ የገንዛ ምስትክና አብዲ ራሱ ተናገሩ ሰብስባቸው መጀመሪያ ልጆችን እዛው ሲፈጠር የልጅ አምሮት የልጅ ናፍቆት የለብን ምክንያቱም እዛ ያሉትን እያየክ ነው እዚህ ምን እዚህ ጋር መጥተህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና እየተከበራችሁ የቻናሌ ተከታታዮች በሙሉ ሰላም እንዴት ናችሁ አላችሁልኝ እንግዲህ ዛሬ እንደምታዩት ማለት ነው ሱመያ እየቀወጠችው ትገኛለች ማለት ነው በነገራችን ላይ ሱመያ እንደ ዛሬው ተናደም አታውቅም ማለት ነው ያው በጉጉት ነበር የጠበቀችው እንግዲህ የመን ሲሄድ ጀምሮ እሷ ለተንኮል እንደሄደ በትክክል ተናግራ ነበር እኔ በሰዓቱ ለምን እንደዚህ አልሽ ምናምን ብዬ ያው በቤት የራሱ ትንሽ ተናግሬያት ነበር ማለት ነው ሱመያን ቢሄድ ምን ቸገራት ምናምን ብዬ እንግዲህ ቪዲዮ ሰርቼ ነበር ዛሬ ግን በተለየ ሁኔታ ተናዳለች ማለት ነው ሱመያ እንግዲህ በሉካን ቡዲን አማካኝነት ሄዳለች ማለት ነው ሰላም የምትባለዋ እንግዲህ ሱመያ ናት የላከቻት ማለት ነው ሱመያ እንደላከቻት ግን አይታችኋል በፖሊስ ግርግር ያለውን ነገር አይታችኋል ማለት ነው ባለፈው ቪዲዮ ስለዚህ እነሱ ፊት ፓስፖርቷን ሰጥቷታል ነገር ግን ደግሞ ከፖሊሶች ከሄዱ በኋላ ፓስፖርቷን ቀምቶ ያለችበት አይታወቅም ብላለች ማለት ነው እንግዲህ ሱመያ በዚህ ሁኔታ እንግዲህ የሰላም ሁኔታ ሰላሟ በጣም ያሰጋል ማለት ነው ስለዚህ ውድ ቤተሰቦች እናንተስ ምን ትላላችሁ አሁን አብዛኛው ቪዲዮ ሲሰራ ሰይድም ሲሆን ሱመያም ቪዲዮ በሰሩት ታይም ላይ ልጆቹን ለምን አታሳዩም ምናምን የሚባል ኮሜንት ይመጣል ከሱመያም በኩል እንደዚሁ ልጆቹን እንድታሳይ ምናምን የሚባል ኮሜንት ይመጣል ማለት ነው ስለዚህ ውድ ቤተሰብ አሁን ሰይድ እኔ የሰይድ ሁኔታ እንደ የዱርዬ አካሄድ ነው አሁን የሄደው ማለት ነው እንግዲህ ምሳሌ ልስጣችሁ አንድ የሆነ ለመስረቅ ወይንም ለማጭበርበር የፈለገ ሰው ዱርዬ ማለት ነው ሁከት ነው የሚፈጥረው ሁከት በፈጠረ ታይም ላይ ግርግር ሲነሳ ለሱ ይመቻል ማለት ነው ስለዚህ አሁን ሰይድም እዛ ሄደው የሄደበትን አላማ ትቶ ፓስፖርት ወዲ መቀማት ሊሞሪ ፍለጋ ምናምን ነገር እንግዲህ ሁከት ሲፈጠር ያ ነገር ይረሳል ማለት ነው ያ ነገር ለማስቀየስ ነው አሁን እንደዚህ ይሄን ሐረካት የሰራው ማለት ነው ስለዚህ በምን የመቸውን እንግዲህ እሷም የመቸውን እሷ ሲጀመር ረስተው ነበር ማለት ነው ረስተው ነበር ኒሞሪ ምናምን የሚባለው ሲጀመር ያ ኒሞሪው ደግሞ የማን ነው የነ አዩ የሰርግ ኒሞሪ ይሁን እንግዲህ የማን ይሁን ሲጀመር ሱመያ ረስተዋል ማለት ነው ስለዚህ በፍጹም ታሁን በኋላ እንግዲህ ሊያቸውም አይገባም ብላለች እንግዲህ ያው አጭር እርምጃ ነው እንግዲህ አጭር ውሳኔ ነው የወሰነችው ማለት ነው ሱመያ እንግዲህ ይሄን ነገር እንቢ ብሎ እኔ ሄደበትን አላማ ወደ ሁከት ተፈጠረ እንዲሁም ደግሞ ሰላምን የሰላም ሁኔታ ያለችበት ሁኔታ እስካልተረጋገጠ ድረስ እንግዲህ ያው ልጆቹን ያያለው ብሎ መጓጓትም የለበትም ተስፋ ይቁረጥ የሚል ሐሳብ አመጣለኝ ማለት ነው እንግዲህ እንደምታውቁት በጣም ተናዳለኝ ማለት ነው ሱመያ ስለዚህ እኔ ስራዬ ብዬ ነው ተዝህ ኢትዮጵያ ለኔ ብላ ነው ሄደችው ቢያንሮ ሰላም ለሱ ነበር እንደውም የምታግዘው ታረቁ ልጆቹን አሳየው ምናምን እያለች እንግዲህ በጣም ታስብለት ነበር ነገር ግን ደግሞ አዙሮ ያዛት ምናምን የሚል ሐሳብ አመጣለኝ ማለት ነው ውድ ቤተሰብ እንዲሁም ደግሞ ሐዋን እንደዚሁ ወንጀለኛ ሊያረጋት ነበር ማለት ነው ደውይ ብሎ ይች ልጅ በማታቀው ነገር ያልታሰበ ነገር ከቷት ነበር ስለዚህ የሰይድ አካሄድ በዚህ ሁኔታ አካሄድህ ሲጀመር
የመታረቅስ ሀሳብ ወይንም ልጆቹን የማየት ሀሳብ ያለው አይመስለኝም ማለት ነው እንደኔ። ስለዚህ ሱምያን አሳየኝ ያለችበትን አሳየኝ ብሎ ነው እንግዲህ አይታችኋል ቪዲዮ ላይ ማለት ነው። እሷ ያለችው የመን ናት። የመን አይደለች እንዴ? የመን ናት እኮ እሷ ያለችው ኢትዮጵያ ናት። ቢያንስ አንድ ሀገር ቢሆኑ እንግዲህ አስገድዶም ቢሆን ይዟት ሂዶ ልታሳየው ትችላለች። ባህር ተሻግሮ ሄዶ እንዴት ነው ሱምያን አሳየኝ የሄደበትን አላማ ትቶ እንዴት ነው ሱምያን አሳየኝ እያለ እዛ የሚታገለው ማለት ነው። ሲጀመርም ደግሞ እኔ ባለፈውም ተናግሬያለሁ ሚዲያ ላይ እንደዛ ትንሽ ሴት ልጅ እንደዛ መገፈታተር ምናምን አትንኪኝ ምናምን እያለ ያው አይታችኋል የሰራውን ሀረካት ማለት ነው። እንግዲህ በዛ ሁኔታ ሱምያ በጣም የሌለ ሁኔታ ገብታለች ማለት ነው። በጣም ተናዳለች ማለት ነው። ውድ ቤተሰቦች እንግዲህ ያው ልጆቹን አሳዩት የምትሉ ሀሳባችሁን ኮሜንት ላይ ይቻለሁ ማለት ነው። ግማሾች ደግሞ እንዲሁም በፍጹም ልጆችን እንዲያታሳይ እኔ ይገርመኛል። ግን እኔ በጣም ነው የሚገርመኝ ማለት ነው። ውድ ቤተሰብ ያው እነሱ እንግዲህ የራሳቸውን እንትን እየሰሩ ነው፣ የራሳቸውን ሀረካት ድራማቸውን እየሰሩ ነው። ነገር ግን ደግሞ በጣም ትክንክን እያሉ ደግሞ ኮሜንት የሚጽፉ እህቶች አሉ። በተለይ እህቶች ናቸው ማለት ነው። እና በጣም ይገርመኛል። እነሱ አንድ ቦታም ሊሆኑ ይችላሉ እንግዲህ በሰላም ሁኔታ እየተነጋገሩ ስራቸውን አንዳንድ ጊዜ እየተጣሉ አንዳንድ ጊዜ እየታረቁ ምናምን ሊሰሩ ይችላሉ። ነገር ግን ደግሞ ወጣ ያለ ኮሜንት እሷንም ሆነ እሱንም የሚተች ነገር ሲጽፉ ይታየኛል ማለት ነው። አያለሁ፣ እታዘባለሁ ማለት ነው። ስለዚህ ውድ ቤተሰቦቼ ሊገናኙም ይችላሉ፣ በአንድም ሊሆኑ ይችላሉ ደግሞ። ስለዚህ ወጣ ያለ ኮሜንት አያለሁ ማለት ነው። በፍጹም ልጆቹን እንዳታሳይ። ሰይድም እንደዚሁ ደግሞ አሁንስ አበዛሽው ሱምያ ለምንድን ነው የማታሳየው ምናምን የሚባል ኮሜንት አለ ማለት ነው። ስለዚህ እስቲ ረጋ ብለን ስንጽፍ ወይንም ያልተባለ ኮሜንት ከምንጽፍ በቃ እነሱን የሚያስማማ ኮሜንት ብንጽፍ ደስ ይላል ማለት ነው። ውድ ቤተሰብ እና እንግዲህ የሰላምም ሁኔታ እንግዲህ በምን አይነት ሁኔታ ያው ፖሊስ እጅ ገብታለች። እንግዲህ አሳስሯትም ይሆን ወዴትም ይዟት እንዲሄድ አይታወቅም ነው ያለችው ሱምያ። እንግዲህ ያው ዋናይቱ የሱምያ ተቆጣጣሪዋ ሰላም ናት ብሏል። እንግዲህ እሱም ተናግሯል። የደበቀቻት ሰላም ናት ብሏል። እንግዲህ እሷን ስለደበቀ ወይንም እሷን ያልሆነ ቦታ በመክታት ሱምያን ሊያገኛት አይችልም። በነገራችን ላይ እዚህ ጋር እንደ ሀሳብ ስንሰጥ ማለት ነው። ስለዚህ ሰይድም ቢሆን ልክ የማጭበርበር ሁኔታ ነው እዛ ሂዶ እንትን ያለው ማለት ነው። እሱ መጀመሪያ ያለው ምንድን ነው? ታማኝ የምትይውን ሰው መስደድ ያለብሽ ውጤቱን ማወቅ ተፈለግሽ በቃ አንቺ የምትይውን ሰው መስደድ ያለብሽ ነበር ያለው። እዛ ተሄደ በኋላ ግን ቃሉን አጥፏል ማለት ነው። በነገራችን ላይ ያው ይሄን ረብሻ ወይንም ይሄን ሁከት ባይፈጥር ይሄን ሀዋን አስደውሎ ሰላም እና ይቶሎ ብሎ ያን ግርግር ባይፈጥር ዳይሬክት በዛው በሄደበት ቢሄድ ያው ትንሽ ሱምያ ላይ ነበረ ሁሉም እንትን የሚለው ማለት ነው። ያን ነገር አስመርምረህ ውጤቱን የኔም ሆነ ያንተም ሆነ ባይሆንም ቢሆንም ሂደህ ታስመረመርክ ያው አሳየዋለሁኝ በዛ እንስማማለን ብላ ነበር የተናገረችው ለተመልካች። ስለዚህ ያው ሂዶ ብልሽት ታደርገው ማለት ነው። እንግዲህ ሱምያም ታሁን በኋላ ተስፋ ይቁረጥ ብላ መታለች ማለት ነው። ውድ ቤተሰቦች እንግዲህ ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ለዛሬው እዚህ ጋር ይበቃኛል። እንግዲህ ይመቻችሁ።